የመጀመሪያው ስኳር አለብኝና አሁን አልቆማለኝ ምን ይሻለኛል ነው። የብልት አለመቆም ችግር የስኳር የመጀመሪያ ምልክቱ ነው። ስኳር የብልት አለመቆም ችግር የሚያመጣው ነርቭ ላይና ደም ስር ላይ ችግር ማምጣት ከጀመረ በኋላ ነው እንጂ ልክ እንደጀመረ አይደለም። ለዛ ነው መጀመሪያ ቼክ ተደርጎ መጀመሪያ ከተያዘ እንደዚህ አይነት ይሄ ተጓዳኝ የሆኑ ኮምፕሊኬሽኖች ሳያመጣ እናገኘዋለን ማለት ነው። በስኳር ምክንያት የመጣ የብልት አለመቆም ችግር ይታከማል ወይ? አዎ ይታከማል። እንዳለው ችግር ነው። ግን የመጀመሪያ ስራችን ምንድነው? ስኳሩ መቆጣጠር ነው። ስለዚህ ለስኳር የሚሆን መድኃኒቶች አመጋገብ ዘይቤና እንቅስቃሴ እናስጀምራቸዋለን። ከዛ ስኳሩን ኮንትሮል ማድረግ ከጀመርን በኋላ የመጀመሪያ ደረጃ በኪኒን ወይም በሁለተኛ ደረጃ በፒአርፒ ደም ስርና ጡንቻ ላይ ያሉትን ችግሮች እናስተካክልላቸዋለን ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ቀጥሉ። ሁለተኛ ድሮ በአንድ ቀን 3 ጊዜ አደርጋለሁ፣ አሁን ግን 1 ጊዜ ብቻ ነው። ምን ይሻለኛል? አንድ ወንድ የመጀመሪያ ዙር ግንኙነት ከጨረሰ በኋላ ለሁለተኛ ዙር ዝግጁ የሚሆንበት ታይም ሪፍራክተሪ ፔሪድ እንለዋለን። ይህ ሰዓት ከምንም ነገር በላይ ማለት ነው በእድሜ ይወስነዋል። 20 ዓመታችሁ ላይ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት ማለት ነው 50 ዓመታችሁ ላይ ታገኙታላችሁ ማለት አይደለም። እድሜ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ለሁለተኛ ዙር እንድትቀጥሉ ሞራል የሚሰጣችሁ አይነት የግንኙነት ድባብ አለ ወይ የሚባለው ጥያቄ መመለስ አለበት። ከምንም ነገር በላይ ደግሞ ላይፍ ስታይል የሚባል ነገር አለ። ለሁለተኛ ዙር ዝግጁ የሚሆን ወንድ ብዙ ጊዜ እንቅስቃሴ የሚያደርግ፣ አመጋገቡ ትክክል የሆነ፣ እንቅልፍ በትክክል የሚተኛ እና ስትረሱን በትክክል ማኔጅ የሚያደርግ፣ ሲጋራ ከማጨስ መጠጥ ከመጠጣት ጫት ከመቃም የተቆጠበ የሆነ ሰዎች ናቸው። ስለዚህ እንደዚህ አይነት ችግሮች ላይፍ ስታይላችሁ ላይ ካለ እነሱን በማስተካከል መሞከር አለባቸው። ካልሆነ ግን መታችሁ ሆርሞናችሁን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ሶስተኛ 2 ዓመት ሆነኝ ሴክስ ካረኩኝ ፍላጎቴ ቀነሰ። ለምንድን ነው? የፍላጎት ማነስ አለብህ ለማለት ቅጽበታዊ የሆነ ነገር ሳይሆን በደረጃ እየቀነሰ የሚመጣና ለ6 ወር የሚቆይ መሆን አለበት። የፍላጎት ማነስ በሁለት ምክንያቶች ሊመጣ ይችላል። በመጀመሪያ በሆርሞን ምክንያት ነው። ሁለተኛ ደግሞ በጭንቀትና በስራ ብዛት እና በሌሎች ስነልቦናዊ የሆኑ ነገሮች ናቸው። ስነልቦናዊ ሊያስጨነቃችሁ ወይም ያደከማችሁ ነገር ሲስተካከል የሚስተካከል ነገር ነው የሚሆነው። ግን ሆርሞናል ከሆነ በተለይ ደግሞ ቴስቶስትሮናችሁ ካነሰ፣ ቫይታሚን ዲያችሁ ካነሰ፣ ፕሮላክቲን የሚባለው ሆርሞን ከፍ ካለና የእንቅርት ሆርሞናችሁ በተለያየ ምክንያት ከተዛባ የፍላጎት ማነስ ምልክት ሊሆን ይችላል። እነሱን ደግሞ ሆርሞን ላይ ያለውን ችግር እንደ አግባብነቱ መርበረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት